ለእግዚአብሔር እንዲህ ብለህ ቃል ገብተህ ነበር። በቃ ድጋሚ በዚህ ኃጢአት ውስጥ በፍጹም አልወድቅም። ከልብህ ነበር ይህን ቃል የገባኸው። ብርታት ተሰምቶ ነበር። 3 ቀን ምናልባትም 1 ሳምንት ሙሉ ጸና። ከዚያ ግን እንደገና ወደክ። ያው ኃጢአት፣ ያው መነሻ ምክንያት፣ ያው ተመሳሳይ ውጤት። ነገር ግን በዚህኛው ጊዜ ነገሩ የተለየ ይመስላል። አሁን የበደለኝነት ስሜት ብቻ አይደለም የተሰማ፣ እንደ አስመሳይና እንደ አታላይ ነው ራስህን ያየው። በጭንቅላት ውስጥ የሚጮህ ድምፅ እንደገና ጠንክር፣ ሞክር እያለክ አይደለም። ይልቁንም በእውነት የዳንክ ብትሆን ኖሮ እስካሁን በዚህ ኃጢአት ውስጥ አትቀጥልም ነበር። እግዚአብሔር በእውነት በአንተ ውስጥ ቢኖር ኖሮ ይህን ነገር እስካሁን ይጠፋ ነበር እያለ ነው። እናም ይህን ቪዲዮ የምታየው አንድ ነገር ለማወቅ ፈልገ ነው። ይህ ትግሌ እየተዋጋው ለመሆኔ ማረጋገጫ ነው ወይስ የውድቀቴ? እስኪ ከኃጢአቱ በስተጀርባ ያለውን ፍርሃት እንመልከት። እያስፈራ ያለው መሳሳት ብቻ አይደለም፣ በውስጥ የተፈጠረው መደንዘዝ እንጂ። ይህንግጣሃል። ምክንያቱም ኃጢአት ሰርተ በዚህኛው ጊዜ አላለቀስክም። ኃጢአት ሰርተ በፍጥነት ወደ ሌላ ነገር ተሻገር። እሁድ ዕለት እያመለክ ሰኞ ዕለት ግን ምስጢርህን የምትደብቅ ግብዝ እንደሆንክ ይሰማል። እግዚአብሔርን ይቅርታ መጠየቅህ የሰለቸው ይመስላል። ምክንያቱም እውነቱን ለመናገር አንተ ራስህ በተደጋጋሚ ይቅርታ መጠየቅ ሰልችቷል። ነገር ግን አንድ የሚያስደነግጥ እውነት እንድትሰማ ፈልጋለሁ። በእውነት ሙሉ በሙሉ የጠፋ ብትሆን ኖሮ ይህን ቪዲዮ